የሰው ልጅ በሁለት ብልቱ ይከብራል፣ በሁለት ብልቱ ይረክሳል የሚል አንድ አስተምሮት አለ። ሁለቱም ብልቶች ለመርከሻና ለመወደሻ ወይ ደግሞ ለመጽደቂያና ለርኩሰቱ ምክንያት ናቸው። እጅግ አደገኛ ብልቶች ናቸው። በጣም ነው የሚገርሙ። ሁላችንም ሲፈትኑን የሚኖሩ እየፈተኑን ያሉ ብዙ ነገሮች ናቸው። የመጀመሪያው ብልት ከዚህ ከአንገት በላይ የሚገኝ ነው። እሱም ምላስ ነው። ሁለቱም አይገርማችሁ አጥንት የላቸውም፣ በደም ነው የሚሞሉት። ይህን ሐሳብ ላሳያችሁ። የሰው ልጅ በሁለት ብልቱ ይረክሳል፣ በሁለት ብልቱ ይወደሳል፣ ይከብራል። ለምሳሌ አንደኛው ብልት ምላስ ነው፣ አጥንት የለውም። ከምላስ የሚወጣው ግን አጥንት ይሰብራል። ሰላም በሳቸው ላይ ሆነና ነብዩ መሐመድ ከሚሉት ነገር በዚህ ምድር ላይ ረጅም መንገድ የለም፣ ቢኖርም እሱ ልብ አስቦት ምላስ እስኪናገረው ነው። ምላስን ተመልከቷት፣ አጥንት የላትም፣ ከምላስ የሚወጣው ግን አጥንትን ይሰብራል ይላሉ አይደለ? እስኪ ንጉሥ ዳዊትን፣ ነብዩ ዳዊትን፣ ሰለሞንንም ተመልከቱት። አብዛኛው መጽሐፍ ቅዱስ ላይ የተጻፉ አስተምሮቶች ውስጥ እሱ ራሱን የሚወድ ቢኖር ለምላሱ ዘብ ያስቀምጥላቸው። አንዳንድ የቤተ ክርስቲያን ውስጥ የነበሩ ጥንታዊ አባቶች በጣም የሚገርሙ ለረጅም ዘመን ምላሳቸው ውስጥ አፋቸው ውስጥ ድንጋይ የያዙ ሰዎች ነበሩ። ለምን ሲባሉ ክፉ ከመናገር ከሰው አንደበት የሚወጣው። መጽሐፈ ሲራክ ላይ በጣም የሚወደኝ ነገር አለ። በጣም የምወደው በጣም ሁሌ የምለው በዚሁ አንደበት የእግዚአብሔርን ልጅ በእግዚአብሔር አምሳል ወይ በፈጣሪ አምሳል የተፈጠረውን ሰው ታሞግሰዋለህ፣ ታቆለጳጵሰዋለህ። በዛው አንደበት ደግሞ በእግዚአብሔር አምሳል የተፈጠረውን ሰው ታንኳሰዋለህ፣ ትሰድበዋለህ፣ ታንቋሽሸዋለህ። እንዴት ከአንድ ምላስ እሳትና ውሃ ይወጣል ይላል። የሰው ልጅ በአንደበቱ ክፉ ነገር ሊናገር አይገባውም። በተለይ ደደብ፣ ደንቆሮ፣ ድንጋይ የሚለው ቃል ለምን ካላችሁ ላወራችሁ የፈለኩት ሚስጥር ይሄ ነው። የሰው ልጅ ፈጣሪ ፈጥሮት ሊሆን የማይችለው ነገር አንድ ነገር ብቻ ነው። ምንድነው? ደደብ ብቻ ነው። ምክንያቱም የፈጠረው አምላክ ከአራት ስጋዊ ከሶስት መንፈሳዊ ውህድ አዋህድኩት ነው የሚለው አይደል? ከዛ ሶስት መንፈሳዊ ውህድ ውስጥ አንደኛው ልቡና ይባላል። ነፍስ ነው፣ መርማሪ ነው። የሰው ልጅ ደንቆሮ ብሎ መሳደብ በቀጥታ ፈጣሪ እንደመሳደብ በቀጥታ። የሰው ልጅ ተፈጥሮ መሆን የማይችለው ነገር ደደብ ብቻ ነው። ምክንያቱም አምላካዊ ባህሪ በነፍሱ አለ። ነፍስ ደግሞ መርማሪ ነች፣ ሩህያ መርማሪ ነች፣ አዋቂ ነች። አንደኛው ምላስ ነው። ሁለተኛው ከዚህ ከወገበታች ያለው ብልታችን ነው። እሱም በደም ነው የሚወጠረው። ልክ ጋብቻ ክቡር ነው፣ አልጋውም የተቀደሰ ነው ተብሎ እንደተሰጠን በህጋዊ መንገድ ፈጣሪ በፈቀደው መንገድ ስናደርገው የተባረኩ ልጆች፣ የተባረከ ህይወት፣ የተባረከ ትዳር ይኖረናል አይደል? ስናረክሰው ደግሞ ዝሙት፣ ዚና፣ ሞት ይሆናል አይደል? አይገርምም? የሰው ልጅ በሁለት ብልቱ ይከብራል፣ በሁለት ብልቱ ይረክሳል። እና ሁለቱም ጠንካራ ናቸው። ሁለቱም ለመቀደሻ ይሆናሉ። ሌላው አንደኛው ሐሳብ ይሄ ነው። በጣም አመሰግናችኋለሁ።